ለእንግዶች እንዲሰጡልን የጋርዱላ ዞን ዋና አስተዳዳሪን ተከበሩ አቶ ግንኙነትን በታላቅ አክብሮትና ትህትና ወደዚህ ወደ መድረክ ጋብዛለሁ። ሞቅ ባለ ሞራል እሳቸውን ወደዚህ ሸኙልን። እጅግ በጣም የሚያምር ውብ የሆነ የፍቅር ስጦታ ነው የተዘጋጀው። ይህ የፍቅር ስጦታ የጋርዱላ ዞን አስተዳደር ያዘጋጀውን ይህንን እጅግ በጣም ገራሚ የሆነ ልዩ ታሪካዊ ስጦታ የሚቀበሉልን የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈጉባኤ የካራት ክላስተር አስተባባሪ የዕለቱ የክብር እንግዳ እጅግ የተከበሩ አቶ አዳማ ትንባዬ ሞቅ ባለ ሞራል ወደዚህ ይሸኙልን። ሞቅ ባለ ሞራል yanda Gaardulla bahoy yanda Gaardulla bahoy የህዳሴው ስኬትና የቀይ ባህር ትልም በሳሊና መምህር ሙሉቀን ታደሰ የተዘጋጀ ገራሚ ሲል እጅግ አድርገን እናመሰግናለን። ክቡር አቶ አዳማ ትንባዬ እዚህ ቆዩልናል። የተከበሩ አቶ አዳማ ትንባዬም እንዲሁም ክቡር ዋና አስተዳዳሪያችን እዚህ የሚቆዩልን ነው የሚሆነው። በማስከተል ደግሞ አሁንም በሰዓሊና መምህር ሙሉቀን ታደሰ የተዘጋጀ እጅግ በጣም ገራሚ የሆነ ስዕል ነው የሚበረከተው። ይህንን ስዕል ደግሞ የጋርዱላ ዞን ዋና አስተዳዳሪ እጅግ ለተከበሩ ለክቡር አቶ አዳማ ትንባዬ የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አስተዳዳሪ ለጋርዱላ ዞን ዋና አስተዳዳሪ የሚሰጡልን ነው የሚሆነው። እጅግ የተከበሩ አቶ አዳማ ትንባዬ ለጋርዱላ ዞን ዋና አስተዳደር ለክቡር አቶ ግንኙነት ኪታሞ ይከፈት። የተጀመረው ሰላም የማጽናት ሂደት በሸንጎ ዙሪያ ቁጭ ብለው ችግር ሲፈቱ እንደነበሩ የጥንተ ጋርዱላ፣ የደራሸ፣ የኩሱሜ፣ የማሾለ፣ የሞስዬ አባቶች ሰላምን በምክክር በሸንጎ ያሉ አባቶችን እጅግ በጣም የሚገርም ስዕል ነው። እጅግ አድርገን እናመሰግናለን። እጅግ የተከበሩ ክቡር አቶ አዳማ ትንባዬን በታላቅ አክብሮትና ትህትና ወደ ወንበራቸውን ሸኛቸዋለን። የዞኑ አስተዳዳሪ እዚህ ይቆያሉ። ክቡር አቶ አዳማን እባካችሁ ሞቅ ባለ ሞራል ተቀበሏቸው። እጅግ አድርገን እናመሰግናለን። በማስከተል ደግሞ የጋርዱላ ዞንን የሙዚቀኞች የሙዚቃ ጠቢባንን የደራሼ ፊላዎችን በምስል የሚያሳይ አሁንም በሳሊና በመምህር ሙሉቀን ታደሰ የተዘጋጀ እጅግ በጣም ውብ እጅግ ገራሚ ሲል የሚበረከትላቸው የደቡብ ኢትዮጵያ ክልል ባህልና ስፖርት ቢሮ ምክትል ኃላፊ የተከበሩ አቶ ታሪኩ ሞቅ ባለ ሞራል ወደዚህ ሸኟቸው ባካችሁ። ሞቅ ባለ ሞራል አቶ ታሪኩን እጅግ አድርገን እናመሰግናለን። ሳሊው ይከፈት። የሙዚቃ ጠቢባኖቹ የደራሼ ፊላ የሙዚቃ ጠበብቶች በመላው ሀገራችን ጋርዱላን ያስተዋወቁ የተከበሩ አቶ ታሪኩ ከሰዓሊው ጋር አንድ ላይ ሆነው ከአስተዳዳሪው ጋር በጋራ ፎቶ ይነሳሉ። ሰዓሊና መምህር ሙሉቀን ታደሰ ማለት እሳቸው ናቸው። እጅግ በጣም የሚያምር ገራሚ የሆነ ስዕል ስለውልናል። እጅግ አድርገን እናመሰግናለን። ሰዓሊና መምህር ሙሉቀን ታደሰ እጅግ የተከበሩ የጋርዱላ ዞን አስተዳዳሪን እናመሰግናለን። የክልሉ ባህልና ስፖርት ቢሮ ምክትል ኃላፊ የተከበሩ አቶ ታሪኩንም እጅግ አድርገን